ሰብ እንደምን ቆያችሁ? እንደምን ዋላችሁ? የዛሬ መጽሐፍ ቅዱስ የነሐሴ 2 ቀን መጽሐፍ ቅዱሳችን ላይ ዘፍጥረት 3 ላይ እንገኛለን። ሙሉ መጽሐፍ ቅዱስ ለማንበብ በዓመት እቅድ አድርገን ጀምረናል። ዘፍጥረት 3ን ዘፍጥረት 3 ከቁጥር 1 ጀምሮ እንጀምራለን። እባብም እግዚአብሔር አምላክ ከፈጠረው ከምድር አውሬ ሁሉ ይልቅ ተንኮለኛ ነበር። ሴቲቱንም በውኑ እግዚአብሔር ከገነት ዛፍ ሁሉ እንዳትበሉ አዝዞአልን? አላት። ሴቲቱም ለእባብ አለችው፣ በገነት ካለው ከዛፍ ፍሬ እንበላለን። ነገር ግን በገነት መካከል ካለው ከዛፉ ፍሬ እግዚአብሔር አለ፣ እንዳትሞቱ ከእርሱ አትብሉ፣ አትንኩትም። እባብም ለሴቲቱ አላት፣ ሞትን አትሞቱም። ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ። ሴቲቱም ዛፉ ለመብላት ያማረ እንደሆነ፣ ለዓይን እንደሚያስጎመጅ፣ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባልዋም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። የሁለቱም ዓይኖች ተከፈቱ፣ እነርሱም ራቁታቸውን እንደሆኑ አወቁ። የበለስንም ቅጠሎች ሰፍተው ለእነርሱ ለራሳቸው ግልድም አደረጉ። እነርሱም ቀኑ በመሸ ጊዜ እግዚአብሔርን የአምላክን ድምፅ ከገነት ውስጥ ሲመላለሱ ሰሙ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ? አለው። እርሱም አለ፣ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆኑ ፈራሁ፣ ተሸሸጉም። እግዚአብሔር አለው፣ ራቁትህን እንደሆነ ማን ነገረህ? ከእርሱ እንዳትበሉ ካዘዝሁ ዛፍ በውኑ በላህን? አለው። እግዚአብሔር ጠየቀው፣ አዳምን ማለት ነው። 12 ላይ አዳምም አለ፣ ከእኔ ጋር እንድትሆኑ የሰጠኸኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እግዚአብሔር አምላክም ሴቲቱን ይህ ያደረግሽው ምንድን ነው? አላት። ሴቲቱም አለችው፣ እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው፣ ይህን ስላደረገ ከእንስሳት ከምድር አራዊት ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትበላለህ። በአንተና በሴቲቱ መካከል በዘርዋ መካከል ጠላትነት አደርጋለሁ። እርሱ ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ለሴቲቱም አለ፣ በፀነስሽ ጊዜ ጭንቅሽን እጅግ አበዛለሁ፣ በጭንቅ ትወልጃለሽ፣ ፈቃድሽም ወደ ባልሽ ይሆናል፣ እርሱም ገዥሽ ይሆናል። አዳምንም አለው፣ ሚስትህን ቃል ሰምታልና ከእርሱ እንዳትበላ ካዘዝሁህ ዛፍ በልታልና ምድር ከአንተ የተነሳ የተረገመች ትሁን። በሕይወት ዘመንህ ሁሉ በድካም ከእርሷ ትበላለህ። እሾህንና አሜከላን ታበቅልብሃለች፣ የምድርንም ቡቃያ ትበላለህ። ወደ ወጣህባት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ። አፈር ነህና ወደ አፈርም ትመለሳለህና። አዳምም ለሚስቱ ሔዋን ብሎ ስም አወጣ፣ የሕያዋን ሁሉ እናት ናትና። እግዚአብሔር አምላክም ለአዳም ለሚስቱ የቁርበትን ልብስ አደረገላቸው፣ አለበሳቸውም። እግዚአብሔር አምላክም አለ፣ እነሆ አዳም መልካምና ክፉን ለማወቅ ከእኛ እንደ አንዱ ሆነ። አሁንም እጁን እንዳይዘረጋ ደግሞም ከሕይወት ዛፍ ወስዶ እንዳይበላ ለዘላለም ሕያው ሆኖ እንዳይኖር። ስለዚህ እግዚአብሔር አምላክ ከዔድን ገነት አስወጣው፣ የተገኘባትን መሬት
ያርስ ዘንድ። አዳምንም አስወጣው። ወደ ሕይወት ዛፍ የሚወስደውን መንገድ ለመጠበቅ ኪሩቤልና የምትገለባበጥ የነበልባል ሰይፍ በዔድን ገነት ምስራቅ አስቀመጠ። ዘፍጥረት 3 ይሄን ይመስላል። ተባረኩ። እሺ ቤተሰብ አሁን የምንመለከተው ደግሞ ከአዲስ ኪዳን እናያለን። የማቴዎስ ወንጌል 1 ከቁጥር 1 ጀምሮ እናያለን። ቁጥር 1 እንላለን። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ የማቴዎስ ወንጌል ማለት ነው። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብ የይሁዳንና ወንድሞችን ወለደ። ስለ ትውልድ ማለት ነው። ይሁዳም ከትዕማር ፋሬስንና ዛራን ወለደ። ፋሬስም ኤስሮምን ወለደ። ኤስሮምም አራምን ወለደ። አራምም አምናዳብን ወለደ። አምናዳብም ነአሶንን ወለደ። ነአሶንም ሰለሞንን ወለደ። 5 ላይ ሰለሞንም ከራኬብ ቦዔዝን ወለደ። ቦዔዝም ከሩት ኢዮቤድን ወለደ። ኢዮቤድም እሰይን ወለደ። እሰይም ንጉሥ ዳዊትን ወለደ። ንጉሥ ዳዊትም ከኦርዮ ሚስት ሰሎሞንን ወለደ። ሰሎሞንም ክብሮአምን ወለደ። ክብሮአምን አብያን ወለደ። አብያንም አሳፍን ወለደ። አሳፍም ኢዮሳፍጥን ወለደ። ኢዮሳፍጥም ኢዮራምን ወለደ። ኢዮራምም ዖዝያንን ወለደ። ዖዝያንም ኢዮአታምን ወለደ። ኢዮአታምም አካዝን ወለደ። አካዝም ሕዝቅያስን ወለደ። ሕዝቅያስም ምናሴን ወለደ። ምናሴም አሞጽን ወለደ። አሞጽም ኢዮስያስን ወለደ። ኢዮስያስም በባቢሎን ምርኮ ጊዜ ኢኮንያንና ወንድሞችን ወለደ። ባቢሎን የፈረሰው ግንብ ማለት ነው። ከባቢሎን ምርኮ በኋላ ኢኮንያን ሰላትያልን ወለደ። ሰላትያልም ዘሩባቤልን ወለደ። ዘሩባቤልም አብዮድን ወለደ። አብዮድም ኤልያቄምን ወለደ። ኤልያቄምም አዛርን ወለደ። አዛርም ሳዶቅን ወለደ። ሳዶቅም አኪምን ወለደ። አኪምም ኤልኡኤድን ወለደ። ኤልኡኤድም አልዓዛር ወለደ። አልዓዛርም ማታንን ወለደ። ማታንም ያዕቆብን ወለደ። ያዕቆብም ክርስቶስ የተባለውን ኢየሱስን የወለደችም የማርያምን እጮኛ ዮሴፍን ወለደ። ያዕቆብ ዮሴፍ አባት ማለት ነው። እሺ 17 ላይ እንግዲህ ትውልድ ሁሉ ከአብርሃም እስከ ዳዊት 14 ትውልድ። ስንት ትውልድ? 14 ትውልድ። ከዳዊትም እስከ ባቢሎን ምርኮ 14 ትውልድ። ከባቢሎን ምርኮ እስከ ክርስቶስ 14 ምርኮ 14 ትውልድ ነው። የኢየሱስ ክርስቶስም ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ልተዋት አሰበ። ድንግል ስለነበረች ማለት ነው። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ ስለፈራ ማለት ነው። እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ። ልጅም ትወልድልሃለች፣ እርሱ ሕዝቡን ከኃጢአትም ያድናቸዋልና ስሙም ኢየሱስ ትለዋለች። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜም እግዚአብሔር ከእኛ ጋር የሚል ይሆናል። አማኑኤል የሚል ማለት ነው። 23-24 ዮሴፍም ከእንቅልፍ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛንም ወሰደ። በእንቅልፍ ነው ያደረገው ማለት ነው። ወሰደ። የበኩር ልጇንም እስክትወልድ ድረስ አላወቃትም። ስሙንም ኢየሱስ አለው። ጥያቄ ያለ ከማቴዎስ ወንጌል። ጥያቄውን ደግሞ በዛኛው ቪዲዮ መልሱት። ተባረኩ።